ሰላም አሌይኩም ወራህመቱላሂ ወበረካቱሁ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናቸው? ደህና ናቸው ወይ? ከኔ ጋር አልሐምዱሊላ ረብል ዓለሚን ሁሉ ሰላም ነው። እንዴት ናቸው? እስኪ ለአረብ ሀገር እህቶቼ፣ አረብ ሀገር ላለነው እህቶቼ ይጠቅማቸዋል ብዬ ያሰብኩትን ምክር ኢንሻአላ ይዤላችሁ መጥቻለሁ። ስለ በብር ዙሪያ ነው ማለት ነው ዛሬ ኢንሻአላ የምንነጋገረው። ብራችሁን ሴቭ እንዴት እንደምታደርጉ ወደ ሀገር ቤት ስትልኩ በምን አይነት መንገድ መላክ እንዳለባችሁ እነግራችኋለሁ ማለት ነው ኢንሻአላ። ምክንያቱም ይህን ያነሳሁበት ሀሳብ ብዙ እህቶቻችን አረብ ሀገር ይሄዳሉ፣ ኮንትራት ይጨርሳሉ፣ ድጋሚ አራተኛ ዓመት ሁለት ዓመታቸውን ኮንትራት ጨርሰው ድጋሚ ያሳድሳሉ፣ 4 ዓመት ይጨርሳሉ ደግሞ እያሉ ጊዜያቸውን ይፈጃሉ። እንደዛ መሆን የለበትም። ማድረግ ያለብን ነገር በቤተሰብ ታማኝ በምንለው በአባታችን ሊሆን ይችላል፣ በእናታችን ሊሆን ይችላል፣ በወንድማችን ሊሆን ይችላል ብራችንን እንልካለን። የገጠር መሬት የገጠር ከተማ መሬት የለም። እሱን ቢገዙልን እያደገ ይሄዳል። እሱን ቢገዙልን ማለት ቦታ ላይ ያለ መሬት ላይ ያለ ብር እየጨመረ ነው የሚሄደው። ከአመት አመት እየቀነሰ የሚሄድ አይደለም፣ እየጨመረ ነው የሚሄደው። ግን በባንክ እያስቀመጥን ብራችንን በባንክ እያስቀመጥን በኋላ ላይ ብዙ ብር ሆኖልን ስንሄድ ምንም እየገዛ አይደለም ማለት ነው። ሁሉ ነገር እጥፍ እየጨመረ ነው የሚሄደው። 2 ዓመት ጨርሰን ደግሞ ሌላ ደግሞ አሳድሰን ደግሞ ያንን በሰራን ቁጥር ብሩ እየበዛ ቢሄድም የመግዛት አቅሙ ግን እያነሰ ነው የሚሄደው ማለት ነው። ግን በቤተሰብ ልከን የገጠር መሬት የገጠር ከተማ መሬት ትልቅ ከተማ እንኳን መግዛት ባይችልልን ያንን ብንገዛ ብንችል ብንሰራበት ባንችል ደግሞ ቢቀመጥ ያ መሬት ከአመት በኋላ ከ2 ዓመት በኋላ እየጨመረ እየጨመረ ነው የሚሄደው። እና በዚህ መልኩ ብራችንን እንትን ብንል ይሻላል ብዬ አስቤ እናንተ ይጠቅማል ያልኩት ነው። እስኪ ብዙዎቻችን ቆም ብለን እናስብ። እዚህ ጋር ስንሰራ ከ2 ዓመት ወደ ሌላ 2 ዓመት ከ4 ዓመት ወደ 6 ዓመት እያልን በሄድን ቁጥር ሴቶች ልጆች ነን፣ ብዙ ነገር ይሄዳል። እኛ እዚህ በበረሃ በተቃጠለን ቁጥር የመውለድ አቅማችን እየቀነሰ ይመጣል። ምክንያቱም እዚህ ጋር ሙቀት ነው፣ የስራ ድካም አለ፣ እረፍት አይኖረንም። ያ ጫና ለሴት ልጅ ይከብዳል። ስለዚህ ሁሉም ነገር በጊዜ መሆን አለበት፣ በፕሮግራም መኖር አለብን። ስንሰራ ሰርተን ከዚህ እስከዚህ ባለ ሰዓት ይህንን አድርጌ በዚህ እስከዚህ ባለ ጊዜ ደግሞ ይህንን ሰርቼ ወደ ሀገር ቤት ገብቼ የራሴን ኑሮ መኖር አለብኝ ብለን መወሰን ማሰብ አለብን። እና ይሄን ልላችሁ ነው የመጣሁት። እኛ እንዳልነው አይደለም የሚሆነው፣ አላህ ያለው ነው የሚሆነው። አላህ ያለው ደግሞ እኛ ካልነው እኛ ከተመኘነው ደግሞ የእሱ ይበልጣልና ዱዓ እናድርግ። በዱዓችሁ በርቱ፣ በዱዓ እንጠንክር። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።